ማስገኘውን እንዴት እንደምንማማር የሚያሳይ የዩቲዩብ ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ በማድረግ ይተባበሩን፣ አባሎቻችን ይሁኑ። በዚህም በዩቲዩብ እንዲህ ብር ማግኘት እንደምንችል በቀጥታ እናያለን። እኔም ከመጀመሪያው ጀምሮ አሳያችኋለሁ። እኔም እንደምታዩት ጀማሪ ሆኜ ነው የምጀምረው። መጀመሪያ ለእናንተ ለማሳየት አዲስ አካውንት እንክፈት። አዲስ አካውንት ለመክፈት ያው እኔ እዚህ ጋር ስላለ ነው አዲስ እንክፈት። ፓስወርዳችሁን ታስገባላችሁ። መጀመሪያ ይህ እስከሚሞላ እንጠብቅና ኢሜል ካላችሁ ኢሜላችሁን እዚህ ጋር ማስገባት ትችላላችሁ። ያው እኔ ለእናንተ ለማሳየት አዲስ ኢሜል በማውጣት እንጀምራለን። ማይሰልፍ እንለዋለን። ስም የመጀመሪያውን ስማችሁን፣ ሁለተኛ የአባት ስም እናደርጋለን። ከዛ ኔክስት እንለዋለን። ከዛ ያው የተወለዳችሁበትን ቀን ሙሉ ይላል። ያው እኔ ለእናንተ ለማሳየት በ13 እንበለው፣ ያው ሴፕቴምበር ኦገስት ብለው፣ ያው 2000 በውጮች 2002 እንበለው። ከዛ ያው እጾታችንን እንሞላለን። ሜል የኔ ስለሆነ ሜል ነው። በመቀጠል ያስመርጠናል። ሄኖክ የትኛው ጋር ይሁንልህ ቁጥር ወይስ ራስን ትላለህ? እኔ ራሴ ቁጥር ልስጣ። ሄኖክ የነ 19 16 19 @gmail.com እንለዋለን። ያው እሱ ስላለልን @gmail.com ባንለውም ችግር የለም። 19 እስከሚለው እናደርጋለን። ይቅርታ። በመቀጠል ያው አዲስ ፓስወርድ እናስገባለን። ያው ፓስወርዱን እንደሆነ ኔክስት እንለዋለን። በመቀጠል ያው ስልክ ቁጥራችሁን ታስገባላችሁ። 09 የኔ 41። ከዛ በመቀጠል ኔክስት እንለዋለን። ከዛ በስልካችን ቬሪፊኬሽን ኮድ ይደርሰናል፣ 6 ዲጂት። ያው ቴክስት ገብቶልን ያው ስልኩ ራሱ ስላስገባው ነው። ከዛ ኔክስት እንለዋለን። ስለዚህ ይሄ ሁላ እኔ ስለከፈትኩበት ነው። አሁን የከፈትኩበት ስንት አካውንት ክሬት ኒው እንለዋለን። ስለዚህ ይሄኛው ስለከፈትኩ በአዲሱ ማለት ነው። አሁን 16 19 ባልኩት እሱ እናደርጋለን። ከዛ ያው የጉግል ፕራይቬሲዎችን እና አግሪ እንለዋለን ወደ ታች አድርገን። በመቀጠል ያው ጉግል አካውንት ከፈትም ማለት ነው። ከዛ አሁን ጉግል አካውንት ከፍተናል። ግን ብር ማሰራት ወይም ቻናል አልከፈትንም ገና ማለት ነው። ቻናል ለመክፈት ዩር ቻናል የሚለውን እንገባለን። ከዛ ክሬት ቻናል ያው ስለሌለን ክሬት ቻናል እንለዋለን። ያው ስሙን እዚሁ ጋር ባለው ነው ያደረገው። እዛው ስም በተቀራራቢ ነው ያደረገው። ከፈለጋችሁ ኤዲት ትሉትና ስሙን ምኑን መቀየር ትችላላችሁ። ያው የኔ እዛው ሄኖኪን ብዬ ነው ወይም ለማሳየት እንቀይረው። ቢባ እንለዋለን። ቢባ ብለን ኦኬ ካልነው በኋላ ከዛ ፎቶ ከፈለጋችሁ ይሄው ፎቶ ባናደርግም ችግር የለም። ከዛ ቀጣይ ያው አስተካከል ነው ክሬት እንለዋለን። ከዛ ያው ቪዲዮ ለመልቀቅ ክሬት ብለን ነው የምንለቀው። አሁን ቻናል ከፍተናል ግን ብር እንዲያስገኝ አላደረግነው። እሱን ለማድረግ ደግሞ ቀጥታ የምንሄደው ወደ ክሮም ነው። አሁን ዩቲዩብ ቻናል ከፍተን ጨርሰናል። በመቀጠል ወደ ብር እንዲያስገኝ
የሚያስፈልጉ ዋና ዋናዎችን እንሞላለን። ክሮም ላይ እንገባለን። መጀመሪያ ክሮም ላይ ከገባን በኋላ ያው youtube.com እንላለን። youtube.com ሰርች ካደረግን በኋላ እንደዚህ ይመጣል። በመቀጠል እቺን ዴስክቶፕ ሙድ አድርጓት ኦን አድርጓት። እሷን በዴስክቶፕ ሙድ ስታደርጓት ያው አሁን የምንፈልጋቸው ነገሮች ይመጡልናል። ሳይን ኢን የሚለውን እንላለን። ሳይን ኢን አሁን አዲስ የከፈትነው 1619 የሚለው ነው። 1619 በሚለው ገባ እንለዋለን። ያው ሳይን ኢን እንዲያደርግ ማለት ነው። ሳይን ኢን እስከሚያደርግ እንጠብቃለን። በመቀጠል ያው ሳይን በሱ አካውንት የከፈትነው ቻናል ቅድም ቤባ የሚለው ነው። ይሄው ቤባ የሚለው መጥቷል። በመቀጠል ቻናላችን ላይ እንገባለን። ዩር ቻናል የሚለውን እንገባና ከስተምስ ቻናል የሚለውን እንገባለን። ከዛ ያው ወደ እንትሩ ይወስደናል። ወደ ፕሮሰሱ እንጠብቃለን። ከዛ ያው ዌልካም ቱ ያው አዲስ እንደመጣን የነገር እሺ ኮንቲኒው እንለዋለን። ከዛ በመቀጠል እዚህ ጋር ሴቲንግ የምትሏን እንነካና መጀመሪያ ቻናል የሚለው ላይ እንገባለን። ከዛ በመቀጠል ከቤዚክ ኢንፎ መጨረሻ ላይ ያለችው ላይ እንሄድና እንቺ ኢኔብል የታችኛዋ ኢኔብሏ አልበራችም እና ኢኔብሏ ለማብራት ፎን ነምበራችንን እና ብዙ የሚከፈቱልን ነገሮች አሉ። ለምሳሌ ቪዲዮ ሎንግ ከ15 ደቂቃ በላይ መልቀቅ እንችላለን። ላይቭ መግባት እንችላለን። የተለያዩ እዚህ ጋር የጠቀሳቸውን አራቱን ነገሮች ማድረግ እንችላለን። ከዛ ቬሪፊኬሽን ፎን ነምበር እንለዋለን። ከዛ ፎር ክሮም ያው በክሮም እየተጠቀመ ስለሆነ ጀስቶን ከዛ እዚህ ውስጥ ከገባን በኋላ ቬሪፊኬሽናችንን ለመሙላት ሀገር የስልክ ቁጥራችንን ሀገር መጀመሪያ ቴክስት ላርግ ይደረግ ወይም ተደውሉኝ ነገር ይባላል። አይ ለኔ በቴክስት ስለሆነ ያው የመጀመሪያውን እንመርጣለን። የስልካችሁ ሀገር ማለትም ስልክ ቁጥራችሁ የእሱን ሀገር እንፈልግና የኔ ኢትዮጵያ ስለሆነ ኢትዮጵያ እንለዋለን። ከዛ ስልክ ቁጥራችንን እናስገባለን ማለት ነው። እንለውና ጌት ኮድ እንለዋለን። ያው ቴክስት እስከምን ልክልን እንጠብቃለን። ልኮልናል 41 90 30 ተልኮልናል። ከዛ ሰብ እንለዋለን። ያው ፎኒዝ ኮንግራጁሌሽን ያው አስገብተናል፣ ተሳክቷል ያስገባነው። ስለዚህ በመቀጠል ደግሞ ሌላ አሁንም አልጨረስንም ገና ያው ብር እንዲከፈለን ገና አላረግነው። ከዛ አሁን መልሰን ቅድሙ ላይ እንሄዳለን። ከዛ ቻናል እንለዋለን። መልሰን ወደ ክሮም እንመለሳለን። ክሮም ላይ youtube.com ከዛ ምን ብያለሁ እቺኛውን ዴስክቶፕ ሳይት ማድረግ አትርሱ። እሱ ካላረግነው ይመጣልንም ለዛ ነው። እና ያልገባችሁ ነገር ካለ ያው ኮሜንት ላይ አስቀምጡልኝ። በተቻለኝ አቅም ለመመለስ ሞክራለሁ። ከዛ ዩር ቻናል እንለዋለን። ከዛ ከስተም ቻናል የሚለውን እንነካና ያው የቅድሙ ጋር ተመልሰን ሌላ ያልሞላነው ነገር ስላለ እሱን እንሞላለን። ከዛ እዚህ ከገባን በኋላ አሁን እንዲህ ከመጣልን በኋላ የዶላር ምልክቷ እንነካና እሷን እዚህ ጋር ምን ይላል? በኢትዮጵያ መክፈል አይችልም።
በኢትዮጵያ ላይ መክፈል ስለማይቻል ሎኬሽኑ እንግዲህ መቀየር አለብን ማለት ነው። ሎኬሽኑ ለመቀየር ያው እዚህ ጋር እንዳለች አፕዴት ሎኬሽን የምትለዋን እንነካለን። ከዛ ወደ ታች አድርገን ያው ኢትዮጵያ የለችም፣ ያው ሌላ የምትፈልጉት ማለት ያው እንደ አማራጭ ደስ ያላችሁን ሀገር ለምሳሌ ኬንያ ማድረግ ትችላላችሁ። ያው ብዙ የሚጠቀመው ዩኤስኤ ስለሆነ ዩኤስኤ እንለዋለን። ሴቭ እንለዋለን። ሴቭ ካልነው በኋላ 1000 ሰብስክራይበር በአንድ አመት ውስጥ መሙላት አለብን እና እዛ ጊዜ ቻናላችን ዩቲዩብ ይገመግመዋል ማለት ነው። 1000 ሰብስክራይበር እና 4000 አወር ቪዲዮአችን መታየት አለበት። የዛ ጊዜ ቻናላችን ይገመገማል በዩቲዩብ ማለት ነው። ከዛ ኢኔብል እናደርጋለን። ያው እሱ ይሄ የሞላ ሰዓት ሲገመግም በእንትራችን እንዲልክልን ማለት ነው፣ በኢሜይላችን ይልክልናል። ይኸው ኢንዲዩ ኢሜይል ይላል። ኢኔብል አፕላይ ብሏል። አሁን ጨረስን ማለት ነው። አሁን እናንተ ይሄን ባንድ ጊዜ አሁን አፕሎድ ቪዲዮ አድርገን ቪዲዮችን መልቀቅ እንችላለን። ለምሳሌ አሁን እኔ ለማሳየት አፕዴት ቪዲዮስ እንለዋለን። በተቻላችሁ አቅም ያው ከሰው የወሰዳችሁት ነገር ከሆነ ኮፒራይት ምናምን ይላል። ኮፒራይት ከሆነ ደግሞ ያው ብዙ ቻናላችሁ የመገምገም አቅም ይቀንሳል። ስለዚህ በተቻለ አቅም ኮፒራይት ለመሆን ሞክሩ እና እስካሁን ስለነበረን ነገር አመሰግናለሁ። ጥያቄ ካለ ኮሜንት ላይ አስቀምጡልኝ እመልሳለሁ። እና ለቻናላችን አዲስ ለሆናችሁ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። አመሰግናለሁ።